ሰላም ጤና ይስጥልን እንደምን አላችሁ እንደምን ሰነበታችሁ እንደምን ከረማችሁ በጣም ጠፍቻለሁ የድራር ሚዲያ ቤተሰቦች እንደምን አላችሁልኝ እኔ እግዚአብሔር ይመስገን ባለበት በጣም ደህና ነኝ 2017 የተገናኘን ነው አሁን 2018 ላይ ሞቅ ደመቅ ብዬ መጥቻለሁና ሁላችሁም እንግዲህ እንኳን በሰላም ተገናኘን ለማለት ወዳለሁ ከዛሬ ጀምሮ በኤክሴል ላይ ያቆምኩትን ቱቶሪያሌን እንቀጥላለሁ ማለት ነው ሶ ፎርሙላ ታብ ላይ ነው ያለነው ፎርሙላ ታብ ላይ ነበረ የቆምነውና ከዚያ ውስጥ I think insert function auto sum recently used financial logical text እነዚህን አይተናል የሚቀሩን እነዚህ ናቸው ሶ እነዚህን ዴት እና ታይም ዛሬ እናያለን ማለት ነው ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ለሁሉም እያጋራችሁ ቪዲዮውን እንድታዩ ከወዲሁ በትህትና ጠይቃለሁ መልካም ቆይታ ሶ ቀጥታ ወደ ቱቶሪያላችን ስንገባ የዴት እና ታይም ፈንክሽን እነዚህን ይመስላሉ እዚህ ጋር ያሉ ሁሉንም እኔ አላሳያችሁም ጀስት እንዴት እንደምንጠቀማቸው የተወሰኑትን ብቻ ዴይሊ የምንጠቀማቸውን አሳያችኋለሁ ከዛ በፊት ግን ስለ ዴት እና ስለ ታይም ፈንክሽን የተወሰነ እንደ መግቢያ ማውራት ያስፈልገናል የመጀመሪያው ዴትን ኤክሴል ሺት ዴትን እንደ ሲሪያል ነምበር ነው የሚያየው ለምሳሌ እንበልና እዚህ ጋር የሆነ ወር ዝም ብለን ብንጽፍ ይሄንን እንደ ቀን ነው የሚያየው ግን ድራግ ስናደርገው እንደ ሲሪያል ነምበር ነው የሚያደርገው ስለዚህ ባይ ዲፎልት ኤክሴል የሚያስበው እንግዲህ የመሐለኛው ቁጥር በቀን ነው የሚያስበውና ቀኑን እየጨመረ ነው የሚሄደው አይታችሁታል ድራግ ብቻ ነው ያደረኩት እዚህ ጋር ጨምሯል ቁጥሩ ከ12 ጀምሮ እስከ 17 ደርሷል አሁን እዚህ ጋር መጥቼ ድራግ ባደርገው እየጨመረ ነው የሚሄደው ሶ ይሄንን 30 ሲጨርስ ደግሞ ላይክ ነው 30ን ሲጨርስ ደግሞ ወደ አንደኛው ወር ይመጣል ማለት ነው 29 30 ካለ በኋላ ያው 31 ነው እንግዲህ ዲሴምበር ያለው ቀን 31 ስለሆነ ዲሴምበር ሶ ይሄው ቀየረው ማለት ነው ይሄንንም ቀየረ ወሩንም አመቱንም ቀየረ ይሄንም እንደዚሁ ይያለን የሚለው ሶ ዴትን እንደ ሲሪያል ነምበር ስለሚያየው አንደኛው ነገር ይሄ ነው መያዝ ያለብን ቅድመ ሁኔታ ሁለተኛው ነገር በጣም ትንሽ ቁጥር ብታስገቡለት ትልቅም በጣም ቁጥር ብታስገቡለት ከ1900 በታች መሄድ አይችልም ከ99 በላይ መሄድ አይችልም ኤክሴል ቀድሞ ፊድ የተደረገው ይሄ ነው እንግዲህና ሶ 1900 ብሎ ነው የሚጀምረው ያው ኤክሴልን ሲሰሩት ሎተስ የሚባል አለ መጀመሪያ የስፕሬድሺት ቀድሞ የነበረ እሱን መነሻ አድርገው ስለሰሩት ያ ደግሞ መነሻውን ያደረገው 1900 ላይ ይሄ መነሻውን ያደርጋል መጨረሻውን ደግሞ 9999 አመቱን ዲሴምበር 31 ብሎ ይጨርሳል ጃንዋሪ 1900 ብሎ ይጀምራል ዲሴምበር 31 9999 ብሎ ይጨርሳል ማለት ነው ኤክሴል ላይ መጠቀም የምንችለው የዴት ሬንጅ ማለት ነውና እዚህ ውስጥ እንግዲህ 2.9 ሚሊዮን አካባቢ ቀኖች አሉ እና እነዚህ የቢዝነስ ቀኖች በቂ ናቸው ለየትኛውም ሰው የሚል ሐሳብ ይዞ ነው ኤክሴል ይሄንን የሚጠቀመው አንድም ቁጥሩ ሲምፕል ስለሆነ 1900 ለብዙ ነገር ካልኩሌሽን ይመቻል ከሚል አንፃር ነው እንደገና የሆነ ኢረርም ተፈጥሯል ዲቨሎፐሮች ፎርሙላውን ሲሰሩት እንግዲህ ፌብሩዋሪ 28 ነው እና 1900 ላይ 28 ነው የሚሆነው ነበርና እነሱ ግን በዚያ ጊዜ ተሳስተው 29 ብለው ሰርተውታል ፎርሙላው ማለት ነው 29ን እንዲቀበል ፌብሩዋሪ 29ን እንዲቀበል አድርገው ስለሰሩት ያቺን ኢረርም ለማስታወስ 1900ን እንደመነሻ አድርጓታል ኤክሴል ማለት ነው ሶ ሁለተኛው ደግሞ ጊዜን ወይም ደግሞ ሰዓትን እንደ ዴሲማል ነምበር ነው የሚያየው ኤክሴል ለምሳሌ የ24 ሰዓት ፍራክሽን አድርጎ ነው የሚያስበው ለምሳሌ እኛ 75 ብለን ብንሰጠው 24 የ24ን
75% ነው የሚያስቀምጥልን በፐርሰንት ወይም ደግሞ 0.75 ብሎ ነው የሚሰራው ማለት ነው። ስለዚህ 18 ይሆናል። 18 ሰዓት ማለት አንድ ጨለማና ከቀኑ 6 ሰዓት እንደማለት ነው። ስለዚህ አንድ ጨለማ 12 ሰዓት ነው፣ አንድ ብርሃን 12 ሰዓት ነው ያው እንደሚታወቀው። አንድ ጨለማ ጨርሶ የሚቀጥለውን እኩለ ቀን ማለት ነው። ስለዚህ አንድ ቀን 18 ሰዓት ማለት አንድ ጨለማና ግማሽ ቀን ማለት ነው። እንደዚህ ብሎ ያስቀምጥልናል። ለምሳሌ 0.5 ወይም 50 ብንለው በ24 አባስቶ በ24 50 ብንለው እኛ እሱ 0.5 ሲባዛ 24 ብሎ ነው የሚያስቀምጥልን ማለት ነው። ስንሰራው ያው ፎርሙላው ስንገባ በደንብ ክሊር ይሆንልናል። እንግዲህ 12 ብሎ ያመጣል ማለት ነው። ይሄንን ይመስላል። ከዛ ባሻገር ምናልባት ቁጥሮችን ደርድረን ስንሰጠው በኋላ የምናየው ይሆናል። ይሄ እንደ መሰረታዊ ነገር እንይዘዋለን ታይም እና ዴት ፈንክሽን ላይ። ሌላው ወደ ታይም እና ዴት ፈንክሽን ስንሄድ የመጀመሪያው የምናየው የዛሬውን ቀን አስገባልኝ የሚል ትዕዛዝ ነው። እንግዲህ የዛሬውን ቀን ለማለት ቱዴይ ነው የምንለው። ቱዴይ ብለን ነው የምንጀምረው። ፎርሙላው እኩል ይሆናል፣ እንደተለመደው እኩል ይሆናል ብለን ነው የምንጀምረውና ከዛ ቱዴይ ብለን እንጽፋለን። ቱዴይ ብለን ከጻፍን በኋላ እዚህ ጋር እንግዲህ ሪተርን ዘ ከረንት ዴት ፎርማትድ አስ ኤ ዴት፣ በዴት ፎርሙላ የዛሬውን ቀን ይሰጣል ነው የሚለው። ከዛ ምን እናደርጋለን? እንዳትረሷት እቺን ቅንፏን በሁለቱም ጎን ክፍት አድርገን ምንም ጋፕ ሳንሰጥ እንተዋታለን። ከዛ ኢንተርን ስንጫን ያመጣልናል ማለት ነው። ዛሬ ኦክቶበር 22 2025 ነው። የዛሬውን አመጣልን ማለት ነው። እንግዲህ ይሄ በእንደዚህ ልክ የምናመጣው ዳይናሚክ ነው። ነገ አሁን ይቀየራል፣ ኦክቶበር 23 ይሆናል ማለት ነው። በራሱ ጊዜ እየቀየረ ነው የሚሄደው፣ ስታቲክ አይደለም ወይም ፊክስድ ዴት አይደለም። ሌላው ነገር ደግሞ በዚሁ ልክ ታይምንም እንትን እንለዋለን። ታይምን ስንጠቀም ግን ናው ነው የምንለው። ያው ቱዴይ ማለት ለቀን ነው፣ ናው ማለት ለታይም ነው። ናው ማለት አሁን በዚህ ሰዓት ስንት ሰዓት ነው የሚለውን ነው። ልክ ተመሳሳይ ናው የምትለውን ብቻ ነው የምንቀይረውና ኢንተር ስንነካ ከነ ሰዓቱ ከነ ቀኑ ያመጣልናል። እዚህ ጋር ያለው ችግር ምንድነው? 22 ብሎ የ24 ሰዓት ፎርማት ነው የሚጠቀመውና እንዴት ነው ይሄንን ለማድረግ ከስተም እንጠቀማለን። ከስተም ፎርሙላ ይሄ ማለት ምን ማለት ነው? ቴክስት እና የታይምን ፎርማት እንጠቀማለን። ስለዚህ ቴክስት ስንለው ጆይንት ፎርሙላ እንጠቀማለን። ይሄን ናው እንልና ታይሙን እናስቀምጥለታለን ማለት ነው። ኮቴሽን ማርክ ከፍታለሁ፣ ጋፕ አያስፈልግም። ከዛ አወር ለዋለው አወርና ሚኒት አድርግልኝ፣ እንደዚህ አድርገዋለሁ። ከዛ እዘጋዋለሁ። እንግዲህ ሚኒትን በሁለት ዲጂት እንዲያስቀምጥልኝ ነው። 22 ከ08 አለኝ። አሁንም ወደ 12 ሰዓት ፎርማት መቀየር እፈልጋለሁ። ሰዓቱን ብቻ እንዲያሳየኝ ያደረኩኝ፣ ነገር ግን ወደ 12 ሰዓት እንዲቀይርልኝ ስለምፈልግ እዚች ጋር መጣና አወር ኮለን ሚኒት አልኩት። ከዛ ኤኤም እና ፒኤም ለይልኝ፣ አትደምረው ማለት ነው። ኤኤም እና ፒኤም ለይልኝ፣ ጨለማውና ብርሃኑን ለይልኝ፣ አትደምረው ማለት ነው። ከዛ መጣው። አሁን 10 ሰዓት ከ9 ማለት አሁን ምሽት 4 ሰዓት ከ10 አካባቢ ሆኗል ማለት ነው። ይሄ ታይም እንግዲህ ዳይናሚክ ነው ማለት የሚጠፋ አይደለም፣ የሚቀያየር ነው ማለት የአንድ ጊዜ ብቻ ሳይሆን ሰዓቱ በጨመረ ቁጥር የሚቀያየር መሆኑን ዳይናሚክ ታይም ነው ማለት ነው። ስለዚህ አንድ ሰው እየሰራ ቢሆን ምን ያህል ሰዓት ፈጀው፣ አሁን ሰዓት ስንት ነው የሚለውን እየሰራ እያለ ሪቼክ ማድረግ ይቻላል። ለምሳሌ አሁንም እዚህ ጋር እናስቀምጠውና መቀየር አለመቀየሩም በኋላ ቼክ እናደርገዋለን። 10 ሰዓት ከ9 ወይም 4 ሰዓት ከ10 ይላልና ይህንን እየሰራን እስቲ መቀየሩን እናረጋግጣለን። ሌላው ነገር ምናልባት አይታችሁት ከሆነ ቅድም አይታችሁት ከሆነ የኤክሴል ፎርማት ምንድነው? መንዙን አስቀድሞ ከዛ ዴቱን መሀል ላይ አድርጎ ይሩን ኋላ ላይ ነው የሚያደርግልንና ይሄ ዲፎልት የሱ አሬንጅመንት ነው።
ይኸው ሰዓቱን አይታችሁታል፣ ቀይሯል። ከ10 አድርጓል። አሁን ይቀያይራል ማለት ነው። አሁን ይህንን አሬንጅመንት እንዲቀይርልን ማድረግ ይቻላል። ምንድነው የምናደርገው? እንደ ቀድሞ የጆይንት ነው የምንጠቀመው። ቱዴይ እንለዋለን። ከዛ እንዲህ እናደርጋለን። ልክ ፎርሙላውን የቀደሙን ፎርማቱን አስገባ ነው የሚለኝ። ሶ ዴት ይሄንኛውን እንጠቀማለን። ህዝባር እንጠቀማለን። መንዝ አደርገዋለሁ። ከዛ የሩን 2 ባደርገው መጠቀም ያመጣልኛል። 4 ነው ግን ያው ባይ ዲፎልት የምንጠቀመው። ከዛ ብራኬቴን እዘጋለሁ፣ ኢንተር እለዋለሁ። ይሄው አሁን የቀድሙ ኖርማሊ እዚህ ጋር እንስራው እስቲ የቀድሙን ቱዴይ። ከዛ ይሄንን ስናደርገው የራሱ ባይ ዲፎልት የሚያመጣው ይሄው ወሩን አስቀደመ። 10ኛው ወር ቀን 22 25 ነው። እኔ ግን የለመድነው ያው እንደ ኢትዮጵያውያን ይሄንን ስለሆነ 22 10ኛው ወር 2025 ብሎ እንዲያመጣልኝ አደረኩት ማለት ነው። ስለዚህ የከስተም አድርገን መጠቀም እንችላለን። እነዚህ እንግዲህ ዳይናሚክ ናቸው፣ በራሳቸው የሚቀያየሩ ናቸው። ላይክ አሁን ሰዓቱ እንደሚቀያየረው አይታችኋል። ቅድም 9 ላይ ነበር፣ አሁን 12 ደርሰናል። ያው እዚህ ጋር ካለው ሰዓት ጋር ተመሳሳይ ሆኗል። ሶ ይሄን እንዲህ ማድረግ እንችላለን። ምናልባት ከነዚህ ፎርሙላ ውጪ ባጭሩ መጠቀም እንችላለን። ሾርትከት ኪቦርድ ላይ ሾርትከት ስላለን ኮንትሮል ሴሚኮለን ስንጫን ያሁኑን ዴት ኢንሰርት ያደርግልናል። ኮንትሮል ሺፍትን ይዘን ደግሞ አሁንም ሴሚኮለንን ስንጫን ሰዓቱን ያስቀምጥልናል። ነገር ግን ምንድነው ችግሩ? ልክ እዚህ ጋር እስኪ እንየው ችግሩን በደንብ እንድታዩት። አሁን ተመሳሳይ ነው እዚህ ጋር ሰዓቱ ይሄና ይሄ። እዚህ ጋር ችግሩ ምንድነው? ዳይናሚክ አይደለም፣ ፊክስድ ታይም ነው የሚያስቀምጠው እዚች ጋር። ልክ ይህንን በመዘገብንበት ሰዓት ያለውን ሰዓት ነው መዝግቦ የሚይዘው እንጂ እንደዚህኛው አይቀያይርልንም ማለት ነው። ይሄኛው ፎርሙላ ይቀያይርልናል፣ ዳይናሚክ ነው። ይሄኛው ደግሞ ሾርት ከቱ ማለት ነው። ኮንትሮል ሺፍት ሴሚኮለን አድርገን የምናስገባው አይቀይርም። ሶ ላይክ አሁን እዚህ ጋር አይታችኋል 13 ገብቷል። ይሄ ግን እዛው 12 ላይ ነው ያለው። ሶ ፊክስድ ታይም እና ዴት ስንጠቀም ለዴት ኮንትሮል ሴሚኮለን፣ ታይም ደግሞ ኮንትሮል ሺፍት ሴሚኮለን ተጠቅመን ለፊክስድ ዴት በቋሚነት ለፊክስድ ዴት እና ታይም መጠቀም እንችላለን ማለት ነው። ሶ ይህንን ይመስላል የመጀመሪያው ፈንክሽን። ሌላኛው ፈንክሽን እዚህ ታይም እና ዴት ላይ የምናየው ደግሞ የሆነ የአሬንጅመንት የቁጥር አሬንጅመንት ተቀምጦልን ዴቱን መንዙንና የሩን ለያይቶ እንዲጽፍልን አስተካክሎ እንዲጽፍልን እናደርገው ነው። ይህም ፎርሙላ እኩል ይሆናል ብለን እንጀምራለን። እኩል ይሆናል ብለን የምንጀምረው በዴት ነው የምንለው። ዴት እንለዋለን። ከዛ ራሱ ይነግረኛል። የሩን አስገባ ይለኛል። እሺ የሩ 1987 ልበለው፣ ኮማ መንዙን አስገባ ይለኛል። 12 አልኩት። እሺ ኮማ ዳዩን አስገባ ይለኛል። ዳይ ያው ከ31 መብለጥ የለበትም 24 ልበለው። ከዛ ቅንፌን እዘጋለሁ። ስንት አመጣው ማለት ነው? ያው ወሩን ነው የሚያስቀድመው። 12ኛው ወር ቀን 24 1987 ብሎ አስቀምጦልኛል። ዋቲፍ ግን እዚህ ጋር ለምሳሌ አንዳንዴ ለምሳሌ ወሩ ከ12 መብለጥ የለበትም ያው 1 አመት ለመሆን። ግን እኔ አሁን 18 ብለውስ ምን ያመጣ ይሆን? እስኪ እንየው። አሜዚንግ ቀየረ ማለት ነው። ዓመተ ምህረቱንም ቀየረ፣ ወሩንም ቀኑንም ቀይሯል። እንዴት ነው የሚሰራው? እስቲ ለምሳሌ እኛ እዚህ ጋር ካልኩሌት እናደርገው። እዚህ ጋር ቀመሩን እንስራና 1987 እሺ እሱ አመት ነው፣ ችግር የለውም። ይሄ መንዝ ነው። መንዝ እንግዲህ 18 ማለት 1 አመት ከ12 ወር 1 አመት ነው። ስለዚህ 18 ወር ደግሞ 1 አመት ከ6 ወር ማለት ነው። ሶ 1 አመት ከ6 ወር እዚህ ጋር ስላለን 87ን 1 አመት ስንጨምርበት 88 ይሆናል፣ ከ6 ወር ይሆናል። 6 ወር ማለት ደግሞ በፈረንጆቹ ስንቆጥር ጃንዋሪ፣ ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን ላይ ይሄዳል ማለት ነው። ጁን 6ኛው ወር ይሆናል። ቀኑ 24 ነው። ሶ
ስድስተኛው ወር ቀን 24 1988 ይሆናል ማለት ነው። ላይክ ያው ትክክል። ስለዚህ እዚህ ጋር እስኪ እንሞክር። ዴት ሶ ኦቨርፍሎው የሚለውንም ኦቨርፍሎው ምናልባት ቁጥሮች ከወሩ በላይ በልጠው ቢመጡ ቀኖችም ለአንድ ወር ከተሰጠው ቀን በላይ ሆነው ቢመጡ ራሱ ያስተካክላቸዋል ማለት ነው። እንደዚህ አይነት ችግሮች በተለይ በጣም ብዙ ዳታ በሚሆንበት ወቅት እንደዚህ አይነት ችግሮችን ለማስተካከል የሚረዳን ፈንክሽን ነው። እስቲ ተጨማሪ አንድ ነኝ ለምሳሌ 2288 ልበለው ዴቱን። ኦኬ የተለመደ ላድርገው 25 ልበለው ዴቱን። መንዙን 48 ልበለው እንግዲህ ወደ 4 ዓመት መሆኑ ነው። ምን እንደሚያደርገው እናያለን። ዴቱን ደግሞ 96 ልበለው። እስቲ እኛ መጀመሪያ ቀድመን እንስራው። እስኪ ከማየታችን በፊት ቀድመን እንስራው። 25 48 እንግዲህ እዚህ ጋር ወሩ ነው 48 ያልኩት። 48 ለ12 ስናካፍል ስንት ይሆናል? 4 ነው የሚሆነው አይደለ? 4 ሲደመር 25 29 ይሆናል። 29 ስለዚህ 2029 ሆነ ማለት ነው አመቱ። 96ቱ ደግሞ ቀን ነው። 96ን ቢያንስ እንግዲህ በቀኖች ብናካፍል በ30 እናካፍለው። እስቲ በ30 ነው እናካፍለው። በ30 ስናካፍለው 3 ወር ይሆንና 6 ቀን ይቀራል። 3 ወር ሆኖ 6 ቀን ስለሚቀር ያቺን 3 ወር ምን ይሆናል ማለት ነው? ቀኑ ማለት ነው ቀን 6 ይሆናል። ሶስተኛው ወር 29 ማለት ነው። ሶ በኤክሴል አሰራር ዲፎልት አሬንጅመንቱ መጀመሪያ መንዙን ስለሚያስቀድም 3 ህዝባር 6 ህዝባር 29 ያደርጋል ማለት ነው። እስኪ ኢንተር እንበል። ኤግዛክትሊ አመጣ። ሶ ኦቨርፍሎ ምናምን በቃ የሆነ ቀኑ ተበላሸብኝ ወይም ደግሞ በስቶብኛል ቆይ ወሩን ላስተካክል ምናምን አያስፈልግም ማለት ነው። ይሄ ፎርሙላ በራሱ ይሰራል። ኤግዛክትሊ ቅድም ያልነውን ነው ያመጣልን። መንዙ 3 ነው፣ 6ኛው ወር ነው 2029። ሶ ምንድነው የሚያደርገው እንግዲህ የፈረንጆች እንትን ቀኑ 31 30 ይሆናል፣ ግን ዴቱን እሱ ኤግዛክትሊ ለ30 ነው የሚያካፍለው ማለት ነው። ለ30 ነው የሚያካፍለው። ይህንን አንድ መያዝ አለብን ማለት ነው። ሌላው ነገር እዚህ ላይ የምናየው እንግዲህ ታይም ነው። የታይምን ልክ እንደዚሁ አሁን እንዳየነው ሰዓት፣ ደቂቃና ሰከንድ በሆነ ቁጥር ቢመጡ እሱ ሪአሬንጅ አድርጎ ሰዓቱን በአንድ ልክ ይሄ ያህል ሰዓት ከዚህ ደቂቃ ብሎ ያስቀምጥልናል። ይሄ ፈንክሽንም ልክ እንደተለመደው እኩል ይሆናል ብለን እንጀምራለን። ታይም እንላለን። ቁጥር ነው የምንጽፈው። ለምሳሌ 45 አወር ልበለው። ከዛ ሚኒቱን 70 ልበለው። ያው አስበልጬ ነው እንግዲህ ቅድም ስላየ ነው። ምናልባት አስተካክሎ ይሰራል አይሰራም የሚለውን እናያለን። እዚህ ጋር ደግሞ 90 ልበለው እስኪ። ከዛ በፊት እኛ እንስራው እንደቀደሙ ኦቨርፍሎውንም ይቆጣጠራል አይቆጣጠርም የሚለውን ማለት ነው። 45 ሰዓት የሚለውን እንግዲህ ወደ ቀን ይቀየራል። 24 ሰዓት አንድ ቀን ስለሆነ አንድ ቀን አለን። አንድ ቀን ከ21 ሰዓት አለን። ስለዚህ የሚሆነው 21 ሰዓት ለ12 ስናካፍለው ደግሞ 12 ስንቀንስለት ከ21 9 ይሆናል። 9 ሰዓት አገኘን። እንግዲህ አሁን እዛ ጋር ደግሞ 70 ሚኒት አለን። 70 ሚኒት ማለት 60 ሚኒት ወይም 60 ደቂቃ አንድ ሰዓት ስለሆነ 9 ያልነው ሰዓት ላይ አንድ ስንጨምር 10 ሰዓት ይሆናል። የቀረን 10 ደቂቃ አለ። ይሄኛው 90 ሰከንድ ደግሞ ወደ ደቂቃ እንቀይረው። አንድ ደቂቃ ይሆንና 30 ሰከንድ ይቀራል። ስለዚህ ያቺ 1 ደቂቃና 11 ማን ነው 10 እና እቺ 1 ደቂቃዋ 11 ይሆናል። 10 ሰዓት ከ11 ከ30 ሰከንድ ይሆናል ማለት ነው። ስለዚህ እስቲ ኢንተር ብለን እንየው። እኛ ያመጣነው 10 ሰዓት ከ11 ደቂቃ ነው የሚለው ከ30 ሰከንድ 10 ሰዓት ከ11 ደቂቃ ዘሴም። በጣም ጥሩ ኤግዛክትሊ። ሶ
ኦቨርፍሎውንም ይቆጣጠራል ማለት ነው። እንደምታዩት እንግዲህ ይሄ ያው በሰዓት አሬንጅመንት ኖርማሊ ሰዓት አይመስልም። ሁሉም ከሰዓት የበለጠ ነው። ከ24 ሰዓት በላይ ነው። ይሄም ሰዓቱ ሚኒቱንም ከ60 በላይ ነው። ሰከንዱም ከ60 በላይ ነው። ሶ እንደዚህ አይነት ሪአሬንጅመንቶች ሲኖሩ ይህን ታይም ፈንክሽን ተጠቅመን በአግባቡ ትክክለኛ ታይም ፎርማት ይሰጠናል። የዚህም የዴትና የደይ የመንዝና የይር አሬንጅመንት የተሳሳተ እንኳን ቢሆን የዴት ፈንክሽንን ተጠቅመን ሪአሬንጅ አድርጎ ኖርማል ዴት ፎርማት ላይ በኖርማል ዴት ፎርማት ያስቀምጥልናል ማለት ነው። ሌላው የምናየው አራተኛውና የመጨረሻው ለዛሬ ከያዝኩት የመጨረሻው የሚሆነው ዴትን ታይምን እና ይርን እንዴት ከተሰጠን ፋይል ውስጥ ኤክስትራክት ማድረግ እንደምንችል ነው። በዚህን ጊዜ እንግዲህ ደይ ነው የምንጠቀመው። ለምሳሌ ደይን ስንጠቀም ደዩን ብቻ መርጠህ አውጣልኝ እንደማለት ነው። ሶ ከሆነ ቁጥር ውስጥ እንደዚህ ቢቀመጥ ያወጣልናል ማለት ነው፣ ዴቱ የትኛው እንደሆነ ማለት ነው። ደይ ብለን ከዚያ ቅንፍ እንከፍታለን። እዚህ ጋር እንግዲህ ማድረግ ያለብን ይችኛዋን ኮቴሽን ማርክ እዚህ ጋር የግድ እናስቀምጣለን። ከዛ ዴቱን እንጽፋለን። ፎር ኤግዛምፕል ይህንንም መጻፍ እንችላለን። ኖርማሊ ደይ ላለው ከፍታለው፣ ከዛ ኮቴሽን ማርክ ከፍታለው፣ መንዝ 12 16 ዴት 20 05 ብለው በየነ ያስገባሁት ቁጥሩን እዛ ቅንፌን እዘጋለሁ፣ ኢንተር እለዋለሁ። ቀኑን አመጣልኝ 16 ማለት ነው። ሶ ዴቱን ኤክስትራክት እንዲያደርግልን በዚህ አይነት መስራት እንችላለን። ከብዙ ዳታዎች ውስጥ ኤክስትራክት ስናደርግ በጣም ጠቃሚ ፈንክሽን ነው የሚሆነው። በተመሳሳይ ልክ ይሄንን ፎርሙላ ተጠቅመን መንዙንና የሩንም መስራት እንችላለን። መንዙን ስንፈልግ መንዝ ብለን ተመሳሳይ እንትን እንጠቀማለን። ኮቴሽን ማርክ የግድ ነው። ኮቴሽን ማርኩን እናደርጋለን። ከዛ ኖርማሊ 25 ነው መንዝ ስለሆነ የምናስቀድመው 12 ወይም 6 ልበለው 6 26ኛ ቀን 2025 ብለው ኮቴሽን ማርኪን እዘጋለሁ፣ ቅንፌን እዘጋለሁ፣ ኢንተር እለዋለሁ። 6 መንዙን 6 እንግዲህ በኤክሴል አቆጣጠር መንዝ ዴት ይር ስለሆነ አምጥቶልኛል። በተመሳሳይ ይሩንም ብጠቀም ይር ነው የምለው እዚህ ጋር ይር ብዬ ጽፋለሁ። እቺን ኮቴሽን ማርኳን እንዳትረሷት። ዜን ሶስተኛው ወር ቀን 29 2025 ኮቴሽን ማርክ ቅንፍ እዘጋለሁ። 2025 አመጣልኝ ማለት ነው። ስለዚህ እንደዚህ ከተጻፈ ብዙ ዳታ ውስጥ መንዙን ለብቻ፣ ይሩን ለብቻ፣ ዴቱን ለብቻ ዴቱን ለብቻ ማውጣት ስንፈልግ፣ ኤክስትራክት ማድረግ ስንፈልግ ይህን እንጠቀማለን ማለት ነው። ለዛሬ እዚህ ላይ ይበቃናል። በቀጣይ ቪዲዮ ሌላ የኤክሴል ፎርሙላ ይዤላችሁ እመጣለሁ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰባችንን የበለጠ እናጠናክር። በጣም ብዙ የሆኑ የቴክኖሎጂም የአፕሊኬሽኖችንም አጠቃቀም ሁሉ ይዤላችሁ እመጣለሁ። አብረን እንቀጥላለን። ቸርን ሰንብት። ባባይ